አብዛኛው ሰው ስራ ይጀምርና ወዲያውኑ ያቋርጠዋል። አንዳንዱ ደግሞ መሃል ደርሶ ያቋርጠዋል። እስቲዩ እስከዛሬ ካየናቸው ሰዎች ጥቂት ሰው ብቻ ነው እስከ ፍጻሜ መሄድ የሚችለው። እኛስ ቢሆን ስንቴ ብዙ ነገር አስበን ብዙ ነገር አክደን ሰርተን ስንቴ በመሃል አቋርጠን ትተናል፣ ሳንጨርሰው ማለት ነው። ስራ ጀምረን ስንቴ በመሃል አቋርጠን ትተናል። ዛሬ የምነግራችሁ ለምን ስራ ጀምረን እንደምናቋርጥ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ጉዳያችን የጀመርነውን ስራ የምናቋርጥበት አንደኛው ምክንያታችን ምንድነው? ስራውን መጀመሪያውንም የጀመርነው እኛ ፈልገን እኛ አስበንበት ሳይሆን ሰው አስቦ ነው። ሰው ይህ ስራ ለአንተ ይሆናል፣ ይህ ስራ ያዋጣሃል ተብለን ነው እንጂ ስራ የጀመርነው እኛ አስበንበት አይደለም። ስራውን መጨረስ የማንችለው በዛ ምክንያት ነው። ነገር ግን እኛ አስበን ይህ ስራ ያዋጣኛል፣ ይህ ስራ ለኔ ይሆነኛል ብለን አስበን ከሆነ የጀመርነው እመኑ መቼም ቢሆን አይቋረጥም። መቼም ቢሆን ወደ ፍጻሜው እንደርሳለን፣ ስኬታማ እንሆናለን። ምክንያቱም እኛ ነና ያሰብነው። በዚህ መሃል ግን አንድ ስራ ከመጀመራችሁ በፊት ደጋግማችሁ ብዙ ጊዜ ማሰብ መቻል አለባችሁ። ጊዜ ወስዳችሁ ማሰብ መቻል አለባችሁ። ምን አይነት ቻሌንጅ ያጋጥመኛል? ምን አይነት ትርፍ አገኛለሁ? ወደፊትስ እኔ ላሰብኩት ነገር ስኬታማ መሆን እችላለሁ ወይ በዚህ ስራ? ብዙ ነገር አስባችሁ አቅዳችሁ መሆን አለበት ወደ ስራ የምትገቡት። ካለዛ ግን እመኑኝ ከጅምሩ ነው የምትተውት። አስቡት እስቲ እድሜያችሁን ጨረሳችሁት፣ ገንዘባችሁን ጨረሳችሁት፣ ሁሉ ነገራችሁን እኮ ጨረሳችሁት። ከዛ በኋላ እንዴት ነው ለሌላ ስራ ራሱ ተነሳሽነት የሚኖራችሁ? ስለዚህ ራስ መተማመናችሁም እንዲጠፋ ማትፈልጉ ከሆነ ስራ ስትጀምሩ አስባችሁ አቅዳችሁ ደጋግማችሁ ብዙ ጊዜ አስባችሁ ጀምሩ። ከጀመራችሁ ደግሞ ምንም ይፈጠር ምንም እስከ ፍጻሜ ሂዱ። ሁለተኛው ደግሞ ምንድነው? የሆነ ስራ የሆነ ሰው ሰርቶ ስኬታማ ሆኖ አልፎለት ምናምን ስናይ በቃ እኛም የሚሳካልን ለኛም የሚያልፍልን ይመስለናል። ይሄ በጣም የተሳሳተ ሐሳብ ነው። ይሄ በጣም ክፉ ሐሳብ ቢኖር ይሄ ነው። ምክንያቱም እንደ ቅናት ነው ይሄ ነገር። ስለዚህ አንተ በዛ ሰው ቀንተህ ነው እንጂ ይሄን ስራ የጀመርከው በራስህ ተነሳስተ አይደለም፣ በራስህ አስበህ በራስህ አቅደህ አይደለም። ስለዚህ በራስህ አቅደህ ጀምር። ስራውን ስትጀምር ማለት ነው ራስህ አቅድ፣ አለም ደጋግመህ ይህ ስራ ለኔ ያዋጣኛል ወይ፣ ለወደፊት መሆን ለምንፈልገው መድረስ ለምንፈልገው ይጠቅመኛል ወይ ይረዳኛል ወይ በል። ጊዜ ስትል ራስህ መጀመሪያ ራስህ ጋር ተወያይ። ከዛ በኋላ ብዙ ተወያይተህ አንዳንድ መንገዶችን ከፈለክም ሰው ጠይቅ፣ ችግር የለውም። መጀመሪያ ራስህ ካሰብክበት ሰው ብትጠይቅ ችግር የለውም። ነገር ግን ራስህ ያላሰብከውን ከሰው አይተህ ወይ ደግሞ ሰው ይሄ ስራ ያበላሃል ይሄ ስራ ያዋጣሃል ስላለ ብቻ ሰርተህ መቼም አትለወጥ። ወዲያውኑ ነው የምትተወው። ከዛ በኋላ ራስ መተማመን አይኖርህም። የበታችነት ስሜት ነው የሚሰማህ። በቃ ወደ ኋላ ነው የምትቀረው። ከዛ ፈጣሪህን ተማርረዋለህ። ፈጣሪ ጋር መጣላት ነው። ስለዚህ በራስህ ተነሳስ። መጀመሪያ በራስህ አስብ። የኔ ባህሪ ጋር ይሄዳል አይሄድም የሚለውን አስብና ይሄን ጀምር። ነግሬሃለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።